በዘጸአት 21 እስከ 17 ላይ ከተገኙት 10 ትእዛዛት 9ኙ በአዲስ ኪዳን ውስጥ በተለያዩ መንገዶች ብዙ ጊዜ ተደግመዋል። ለምሳሌ ኢየሱስ እርስ በርሳችን ያለንን የሞራል ኃላፊነት ማጠቃለያ ሲሰጥ በማርቆስ 10:17 እስከ 19 ላይ ለወጣቱ ገዢ ከ10ሩ ትእዛዛት 4ቱን ይደግማል። ጳውሎስ በመልእክቶቹ ውስጥ ብዙ ጊዜ ጠቅሷል። አንዳንድ ጊዜ በሮሜ 13:9 ላይ እንደሚያደርገው አንዳንድ ትእዛዛትን በማንበብ ግልጽ ነው። በሌላ ጊዜ ደግሞ በአንደኛ ጢሞቴዎስ 1:8 እስከ 10 ላይ እንደሚታየው በተዘዋዋሪ ይጠቅሳል። ነገር ግን ሕጉ ለጻድቅ ሳይሆን ሕገወጥ እና ዓመፀኛ ለሆኑት ነው፣ ፈሪሃ አምላክ የሌላቸውና ኃጢአተኞች፣ ርኩስ ለሆኑና ርኩስ ሆኑ አባቶቻቸውን ወይም እናቶቻቸውን ለሚገድሉ። 5ኛ እና 6ኛ ትእዛዛት ነፍሰ ገዳዮች። 6ኛ ትእዛዝ ኢሞራላዊ ሰዎችና ግብረ ሰዶማውያን። 7ኛ ትእዛዝ ጠለፋዎች። 8ኛ ትእዛዝ ውሸታሞች እና ሐሰተኞች። 9ኛ ትእዛዝ ከድምፅ ማስተማር ጋር የሚቃረን ማንኛውም ነገር። እዚህ ያሉት 10ቱ ትእዛዛት እና በአዲስ ኪዳን የሚገኙበት ነው። ሌሎች አማልክትን አታምልኩ። 1ኛ ቆሮንቶስ 8:6 እና 1ኛ ጢሞቴዎስ 2:5። 2 ጣዖታትን አታድርጉ። 1ኛ ዮሐንስ 5:21 3 የጌታን ስም አላግባብ አትጠቀሙ። 1ኛ ጢሞቴዎስ 6:1 4 የሰንበትን ቀን አስቡ እና ይቀድሱት። በአዲስ ኪዳን ውስጥ ስለ ሰንበት ቀን ብዙ ማጣቀሻዎች አሉ። ከእነዚህም መካከል በክርስቶስ ዘመን አይሁዶች ሰንበትን ያከብራሉ የሚለውን ግምት ጨምሩ። ነገር ግን በቤተ ክርስቲያን ዘመን አማኞች ሰንበትን እንዲያከብሩ ቀጥተኛም ሆነ ቀጥተኛ ያልሆነ ትእዛዝ የለም። የዕረፍት ወይም የአምልኮ ቀን። እንደውም ቆላስይስ 2:16 አማኙን ከሰንበት አገዛዝ ተለቀቁ ይለናል። ኢየሱስ የሰንበት ዕረፍታችን ሆኖልናል። በዕብራውያን 4:1 እስከ 11 መሠረት ኤፌሶን 6:1 እስከ 2 6 አትግደል ሮሜ 13:9 እና 1ኛ ጴጥሮስ 4:15 7 አታመንዝር 1ኛ ቆሮንቶስ 6:9 እስከ 10 8 አትስረቅ ኤፌሶን 4:28-9 ምስክርነት ራእይ 21:8 የእግዚአብሔርን ሕግ የሞራል ይዘት ጠቅለል አድርጎ ስለሚገልጽ ለሰዎች ኃጢአታቸውን ለማሳየት እንደ መስታወት ሊያገለግል ይችላል። ትእዛዛቱ የማይለወጥ የእግዚአብሔርን ባሕሪ ያንጸባርቃሉ። ስለዚህ እነሱ እንደ እግዚአብሔር ዘላለማዊ ጊዜ የማይሽረው ሁለንተናዊ ተፈጻሚነት ያላቸውና የማይለወጡ ናቸው። አንዳንድ ክርስቲያኖች 10ሩ ትእዛዛት ዛሬ በአማኞች ላይ አስገዳጅ አይደሉም ብለው ያምናሉ። ክርስቶስ እኛን ወክሎ ሕጉን የፈጸመው እውነት ቢሆንም ማቴዎስ 5:17ን ተመልከት። አዲስ ኪዳን ምዕመናን በጸጋ በመቆም የእግዚአብሔርን ሕግ መጣስ እንደሌለባቸው ግልጽ ነው። ሮሜ 6:15 የአዲስ ኪዳን አማኞች ከኃጢአት እስራት ነፃ ወጥተዋል። ይህም 10ቱን ትእዛዛት በነፃነት እንዲኖሩ ያስችላቸዋል። ክርስቶስም በዚህ መንገድ ጠቅለል ባለ መልኩ እግዚአብሔርን አምላክህን በፍጹም ልብህ፣ በፍጹም ነፍስህም፣ በፍጹም አእምሮህ ውደድ። ይህ ታላቅና ዋነኛው ነው። ሁለተኛው ትእዛዝ እንደ እሱ ነው፣ ባልንጀራህን እንደ ራስህ ውደድ። በእነዚህ 2 ትእዛዛት ላይ ሕግና ነቢያት ሁሉ የተጠቃለሉ ናቸው።